ሰላም እንዴት ናችሁልኝ? ውድ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ እንዳልከባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁ እንዳትረሱ። ያው ብዙዎቻችሁ እንደተጨነቃችሁልኝ አውቃለሁ። በውስጥ በኩል በጣም ብዙ መልእክቶች እየደረሱ ነበረ። ያው እኔን ግን ማግኘት አልቻላችሁም ነበር፣ ምክንያቱም በሰዓቱ ሕክምና ላይ ስለነበርኩኝ ከሕክምናው በላይ ማለትም ከጉዳቴ በላይ ደግሞ ያለሁበት ሁኔታ በጣም ስላናደደኝና እልህ ውስጥ ስለገባው ነበረ። ስሜታዊ ሆኜ እናንተን ማግኘት እናንተን ማውራት ስላልፈለኩኝ ነው። ለዛ ነው። ግን ለሁላችሁም ለምን ቪዲዮ መጥቼ ለምን ያለውን ነገር አላሳውቃችሁም ብዬ ነው ወደ እናንተ ጋር የመጣሁት። በመጀመሪያ ስለምታስቡልኝ ስለምትጨነቁልኝ እጅግ አድርጌ ከልብ ላመሰግናችሁ እወዳለሁኝ። እናንተ ማለት ልክ ለኔ የስጋ ቤተሰቦቼ ናችሁ። እንደ ቤተሰብ ነው የምንተያየው ከእናንተ ጋር 4 ዓመት ከምናምን ቆይተናል። በዚህ 4 ዓመት ከምናምን ውስጥ እንግዲህ የምታቁኝ ታቁኛላችሁ። ከእናንተ ጋር ያለኝ መልካም ቀረቤታ ነው እኔንም እዚህ ያደረሰኝ ብዬ ነው የማስበው። ግን አሁን በዚህ ባለፈው ቪዲዮ ላይ ብዙዎቻችሁ የራሳችሁን አስተያየት ስትሰጡ ነበረ። በእርግጥ ልክ ናችሁ። እኔ እንደ ተመልካች በእናንተ ቦታ ብሆን የምሰጠው አስተያየት ነው። ምክንያቱም እዛ ጋር ያለው ስራውን የሚሰራው ባለ ጉዳይ ምን አይነት ሁኔታ ውስጥ እንዳለ ምንም አይነት ነገር ልታውቁ አትችሉም። ያለበትን ሁኔታ በምን አይነት መንገድ ሊሄድ እንደሚችል በምን አይነት መንገድ ሊሄድስ እንደቻለ ምንም የምታውቁት ነገር የለም። ነገር ግን ስራው ተሰርቶ ሲመጣ እዛ ጋር ያለውን ነገር ታዩና እንደ ተመልካች ነው የምትፈርዱት። ነገር ግን እኛ አንድ ስራ ለመስራት አንድ ቪዲዮ እናንተ ጋር የሚመጣው ቪዲዮ በአንድ ቀን ወይም ደግሞ በደቂቃ ውስጥ ተሰርቶ የሚያልቅ ቪዲዮ አይደለም። እጅግ ዋጋ እየተከፈለበት ቪዲዮ ነው ወደ እናንተ ጋር የምናመጣው። በጣም ብዙ መስዋዕቶችን ከፍለን ነው ወደ እናንተ ጋር አንድ ቪዲዮ ሰርተን ወደ እናንተ ጋር የምናመጣው። የኔ ቪዲዮ ደግሞ አብዛኛውን አይታችሁ ከሆነ ለማሳጠር እሞክራለሁ። አሳጥሬ ነገር ግን ጉዳዩ ሙሉ በሙሉ ሀሳቡን እንደያዘ እናንተም በምትረዱት መልኩ ነው ወደ እናንተ ጋር የማመጣው። ምክንያቱም የኔን ቪዲዮ በጣም ብዙ ስራ እየሰሩ የሚያዩ ሰዎች አሉ እና በውስጥ በኩል መልእክት ይደርሰኛል። እኔ ጋር እንዳልክን ያንተን ቪዲዮ ስራ እየሰራሁኝ ነው ቪዲዮችን የምከታተለው ብለው ወደ እኔ ጋር አስተያየት የሚያመጡ ሰዎች አሉ። ስለዚህ ስራ እየሰሩ የሚያዩ ከሆነ አንድ አፍታ የሚመቻቸው ሰዓት ካለ በዛ ሰዓት ውስጥ የኔን ቪዲዮ አይተው እንዲጨርሱ፣ ካልሆነ ደግሞ ስራቸውን እየሰሩ መከታተል የሚችሉት አይነት ቪዲዮ አድርጌ ነው ወደ እናንተ ጋር የማመጣው። ደቂቃው ረዘም ቢል እኔ ተጠቃሚ ነኝ፣ ነገር ግን የእናንተን ሰዓት ተሻምቼ የምጠቀመው ነገር ቢቀርብኝ ይሻላል በማለት ነው እንደዚህ የማደርገው። ሲቀጥል ደግሞ እኛ እዚህ ቪዲዮ ላይ ማለትም ባልሰራው ወንጀል 18 ዓመት ተፈርዶበት ወህኒ ቤት ያለውን ልጅ የእሱን እውነት ለማውጣት ስንል በጣም ብዙ መስዋዕቶችን ከፍለናል፣ በጣም ብዙ ርቀቶችን ተጉዘናል እና ይህ ልጅ ሁል ጊዜ ያሳስበናል እኛን። ምክንያቱም ምንም ባላደረገው ምንም ባልሰራው ወንጀል በግፍ ታስሮ ነው ያለ። ስለዚህ ይሄ ልጅ ነገ ፍትህ አግኝቶ የእሱ እውነት ከተደበቀበት ወጥቶ ወደ እናንተ እስክናመጣው ድረስ እኛ ውለን ማደር አልቻለም። የምናስበው ቀን ከሊት እቅድ እናወጣለን። እንዴት አድርገን ነው ይህን ልጅ ካለበት ችግር ማውጣት የምንችለው ብለን በጣም ብዙ እቅዶችን እናወጣለን። እርስ በርስ እንወያይበታለን፣ እንመካከራለን እና ይህንን ባለስልጣኑን ስናገኘው በመጀመሪያ ምን አይነት ሰው እንደሆነ ማወቅ አለብን። ይህ ሰው እኔንም ሲያወራ ሰምታችሁ ከሆነ እጁ ረጅም እንደሆነና ከብዙ ሰዎች ጋር እንደሚግባባ ነበር ለእኛ ሲነግረን የነበረው። ስለዚህ ከዚህ ሰውዬ ማግኘት ያለብን ምን አይነት መረጃ ነው? በትክክል ልክ እንደ ዶክተር ደጀኔ የሰራውን ስራ ያጠፋውን ጥፋት የሰራውን ወንጀል በራሱ አንደበት እንዲያምን አድርገን የቃል ማስረጃ ከያዝን በኋላ ነገሮችን አደራጅተን ማስረጃዎችን ለህግ ማቅረብ ነበር የኛ ስራ የነበረው። ያንን ግን ካላደረግን ይሄ ሰውዬ እንዳለው እጁ ረጅም ስለሆነ ማስረጃዎችን ሊያጠፋብን ይችላል። እዛ ጋር እንዳያችሁት ከሆነ ማንንም እንደማያውቅና እሱ ምንም ነገር እንዳልፈረመ ነበር ሲያወራ የነበረው። እዛ ጋርም ሄዶ ህግ ፊትም ቢቀርብ ይሄ ሰውዬ ክዶ ራሱን ሊያስመልጥ ይችላል። ስለዚህ ተጨባጭ ነገር ነው ማግኘት ያለብን ብለን ስላሰብ ነው ከሱ ያለውን መረጃ መውሰድ ስለፈለግን እሱ ጋር እንደ ቤተሰብ ቀርበ ነው እንደ ጓደኛ ቀርበ ነው ያለውን መረጃ ከሱ ከተቀበልን በኋላ እሱን በቁጥጥር ውስጥ ለማዋል የሞከር ነው። በእርግጥ መጀመሪያ ላይ ወደ ውስጥ እንግባ ሲለኝ አልገባም ብዬ ነበር እኔ። ነገር ግን እሱን 3-4 ቀን ሲከታተሉ የነበሩ የስራ ባልደረቦች አሉ። በዚህ 3-4 ቀን ውስጥ ሲከታተሉት ምንም አይነት የተለየ እንቅስቃሴ እሱ ላይ አላዩም ነበረ። ስለዚህ ምንም አይነት ነገር ስለላየንበት እና ደግሞ ምንም አይነት ነገር አለ ብለን ስላላሰቡ ነው እኔን ወደ ውስጥ እንድገባ እየፈቀዱልኝ። እኔም ደግሞ የስራ ባልደረቦቼ ናቸውና እኔ የምለውን ነገር ይሰሙኛል፣ እኔም እነሱ የሚሉኝን ነገር እሰማለሁኝ። ነገር ግን እናንተ ያሰባችሁትን ማለትም ውስጥ ይፈጠራል የተባለውን ነገር ማናችንም አላሰብንም። እንደዚህ አይነት ነገር ይደርሳል ብለን ያሰብነው ነገር የለም። ይህንን ነገር እንደዚህ አይነት ነገር ቀድሞ እንደሚመጣ የምናስብና የምናውቅ ቢሆን እንደዚህ አይነት ነገር ውስጥ አንገባም ነበረ። ለምሳሌ አሁን እኔ እግሬ እንደዚህ እንደሚሆን ቀድሜ ባውቅ እንደዚህ አይነት ችግር ውስጥ አልገባም ነበረ። ማለትም ይህንን ስራ ጭራሽ አልሰራም ነበር አይደል እንዴ? ግን እንደዚህ አይነት ነገር ይገጥመናል ብለን አንድም ቀን አስበን አናውቅም። ነገር ግን ከፈጣሪ በታች የእናንተም ጸሎት ያግዘናል ብለን እምነት ስላለን ነው እንጂ እኛ የምንጠፋ ቢሆን ድሮ ነበረ መጥፋት
መግፋት የምንችለው። ነገር ግን በፈጣሪ ቸርነትና በእናንተ ጸሎት እስካሁን ድረስ አለን። ይሄው የብዙዎችን እንባ እየጠረግን ስራዎችን እየሰራን እንገኛለን። ልክ ይሄ ባለስልጣን ወደ ውስጥ ገባ ብሎ ልክ እንዳስገባኝ ወደ ውስጥ እየገባውኝ ነበርና ቀና ብዬ ሳይ የነበረው ቤት ውስጥ ያሉትን ነገሮች ነበር ሳይ የነበረው። እሱ ግን እዛ ጋር እኔ ያንን ነገር እያየውኝ ያለ እኔ ባላሰብኩበት መልኩ ለካ በሩን ዘግቶታል እና ከበሩ ላይ ቁልፉን አንስቶታል። ይሄንን ነገር የዛኔ አይደለም እኔ ልብ ያልኩት። አብረን ቁጭ ብለን እያለ የሆነ ሰዓት ላይ መጣ ብሎ ሄደ። ሲሄድ እኔ ቀና ብዬ ከተቀመጥኩበት ተነስቼ በራፉን ከፍቼ ሊወጣ ነበር ያሰብኩት። ልክ ወደዛ ወደ በሩ ጋር እንደሄድኩኝ በሩ ላይ ቁልፍ የለም። ቁልፍ ሳይኖር ሲቀር ልክ እሱ ደግሞ እኔ ቁልፉን እንዳጣሁት እሱ ደግሞ ሽጉጥ ይዞብኝ መጣ። ከዛ እዛ ጋር እየተመላለስን እያለ ሽጉጡን ይዞ እዚህ ጋር ሲያስቀምጥብኝ ሽጉጡን እንደዚህ ይዤ እየታገልን ነው ማለት አልጣለውም። ከሱ ጋር እየታገልን ባለንበት ሰዓት ነው ሽጉጡ እየተተኮሰው እና እሱ ነው የተኮሰው፣ እኔ አይደለሁም የተኮስኩት። ማለት እኔም ይዤ እሱ ጋር እየታገልኩኝ ነበር፣ ግን እሱ ነው ሙሉ በሙሉ ጣቱ እንትን ውስጥ ያለው የእሱ ጣት ስለነበረ እሱ ነበረ በምንታገል ሰዓት ሽጉጡ ሊተኮሰ የቻለው እና ዝቅ ብለን ስለነበረ ብቻ ሽጉጡ እንደተተኮሰ እግሬን በጣም ተሰምቶኝ ነበርና ደንግጬ ሽጉጡንም ለቅቄ ራሴን ስቼ ነበረ። ከዛ በኋላ የተፈጠረውን ነገር ምንም የማውቀው ነገር የለም። እኔም በቪዲዮ ነው ነገሮችን ከኋላ ላይ ያቼ እንትን ያልኩት እና እግዚአብሔር ይመስገን ዶክተሩን ምንድን ነው ያለኝ፣ በጣም ተርፋል፣ በጣም እድለኛ ነህ፣ ምንም አልሆንክም፣ ግን እዚህ ጋር እንትኑ ጥይቱ የሄደበት ስጋን እንደዚህ እዚህ ጋር ቦጭቆት ነበር ሄደው እና እሱን ነው እንግዲህ አሁን እንደዚህ ሰርጀሪ ምናምን ሰርተው እንደዚህ ቦታውን ሰፍተው እንቅስቃሴ አታድርግ በደንብ ቦታው እስኪይዝ ምናምን ብሎ ነውና ቶሎ የማገገምበት እንትን ሁኔታ ላይ ያለሁት ማለትም አሪፍ ነው። ምንም እንትን እየተባልኩት ነገር የለም። አሁንም ብዙ መንቀሳቀስ የለብኝም፣ ምክንያቱም ይሄ ቦታው በደንብ አድርጎ እስኪይዝልኝ ድረስ በደንብ መንቀሳቀስ የለብኝም እንጂ በደንብ ደህና ነኝ። አንዳንድ ጊዜ ሰዎች ያሉበትን ሁኔታ ሳናውቅ ሰዎች ላይ ባንፈርድ እላለሁ። ለምሳሌ አሁን ብዙዎቻችሁ ስለ ዮሴፍ ጉዳይ ትጠይቁናላችሁ። እኛ ዮሴፍ ምን ላይ ነው ያለው እንዳልኩ ዮሴፍ የት ሄደ ብላችሁ ትጠይቁናላችሁ። ስለ ዮሴፍ የሆነ ጊዜ መጨረሻ ላይ አንድ ሰርፕራይዝ አለ ብዬ የሆነ ቪዲዮ ሰርቼ ነበረ። ዛሬ እንግዲህ ዮሴፍ የአባቱን ሀብት በማስመለሱና አባቱ ፍትህ በማግኘቱ ምክንያት በማድረግ የአባቱ መቃብር ጋር በመሄድ እንግዲህ የሻማ ፕሮግራም የሚያደርግ ይሆናል። መጨረሻ ላይ እንግዲህ አንድ ሰርፕራይዝ ይኖረናል። እስከ መጨረሻው ድረስ ከተከታተላችሁ ያ ሰርፕራይዝ ምን እንደሆነ የምታውቁት ይሆናል። እንግዲህ ከዚህ ሰርፕራይዝ በኋላ መጨረሻ ላይ ብያችሁ ወደ መጨረሻ አካባቢ ወደ እናንተ ላመጣ ነበረ። ነገር ግን ያ ወደ እናንተ ጋር ማምጣቴ ተገቢ ስላልነበረ ይሄንን ቪዲዮ ሰርቻለሁ። መግቢያችን ላይ እንግዲህ መጨረሻ ላይ ሰርፕራይዝ ይኖራል ብያችሁ ነበረ። ይህን ጉዳይ እንግዲህ ወደ እናንተ ብናመጣው ብዙ የዮሴፍ ጠላቶችም ስላሉ ይሄንን ቪዲዮ ሊያዩ ስለሚችሉ ምናልባት መረጃ ለነሱ መተው ነው የሚሆንብን ብለን ስላሰብን ጊዜው ሲደርስና ሁሉም ነገር ሲሳካ ወደ እናንተ ብናመጣ ይሻላል ብለን ስላሰብን ነገሩን ሆልድ አድርገነዋል። እንግዲህ ነገሮች የሚጀምሩት እዚህ ጋር ነው። ሰርፕራይዙ የሆነው ምንድነው? የዮሴፍን ጉዳይ እየሰራን እያለ በመሃል ሁሉም ነገር ተጠናቆ ሁሉም ወንጀለኞች ተሰብስበው በቁጥጥር ውስጥ ከዋሉ በኋላ የአባቱ ወንድም ነኝ ብሎ ከፈረንሳይ ሀገር ነበረ ስልክ የደወለልን ለኛ። እኛም እንግዲህ ዮሴፍን ጠየቅነው። አጎት አለ እንዲህ ብለን ጠየቅነው። አዎ አጎት አለኝ ብሎ ነገረን። አልፎ አልፎ ለእረፍት ለበዓል ምናምን ወደ ኢትዮጵያ ሲመጡ እንደሚያገኙት ነበር የነገሩን። ወደ አሜሪካም የአባቱ እህት እንዳለችም ነግሮናል ለኛ እና ያ አጎት ተብዬው ጉዳዩ ካለቀ በኋላ ወደኛ ጋር መጣ። ማንን? ዮሴፍን ሊያገኘው ነበር የመጣው። የዮሴፍን ጉዳይ አጎቱ ካለ እኛ የሚያስፈልገው መረጃ ሰተን እኛ በምንፈለገው በየትኛውም ሰዓት ካጠገቡ እንዳለን ነግረን ከዛ ቦታ ማለትም የዮሴፍን ጉዳይ ሙሉ በሙሉ ለአጎቱ ኃላፊነት ሰተን እኛ ሌሎች ስራዎችን ነበር መስራት የጀመርነው። ምክንያቱም በጣም ብዙ የኛን እገዛ በጣም ብዙ የኛን እርዳታ የሚጠብቁ እናቶች፣ አባቶች ብዙ ሰዎች አሉ። ስለዚህ ለዮሴፍ እንደደረስን ሁላ ለነሱ መድረስ ስላለብኝ የዮሴፍን ነገር ለአጎቱ አደራ ሰተን እኛ በምናስፈልግ ሰዓት ሁልጊዜም ከጎኑ እንደሆነንና መተን ቃል መስጠትም ካለብን ቃል መስጠት እንደምንችልም ነግረናቸው ነበር። ወደ ሌላ ስራ ይሄድ ነው። ስራችንን እንግዲህ ሰርተን ከጨረስን በኋላም የዮሴፍንም ጉዳይ ስንከታተል ነበረ። መጨረሻ ላይ በቁጥር እንደዚህ እዚህ ጋር መተን መንገር የማንችለውን ያህል በጣም ብዙ የአባቱን ሀብት በራሱ እንዲሆን ፍርድ ቤቱ ወስኖ ነበረ። ያን እንግዲህ ከተወሰነ በኋላ እኛም ደስታችንን አንድ ላይ ተሰብስበን ነበረ ያከበር ነው ከዮሴፍ ጋር እንዲሁም ከአጎትየው ጋር በመሆን እንግዲህ ሰርፕራይዙ ምን ነበረ? አጎትየው ዮሴፍ እዚህ ሀገር መኖር እንደሌለበትና ወደ ፈረንሳይ መሄድ እንዳለበት ነበረ የነገረው እና ወደ ፈረንሳይም ለመውሰድ ፕሮሰስ ጀምሮለት ነበረ እዛው ራሱ አጎትየው። እኛም እንግዲህ ያለውን ነገር ቆም ብለን ካሰብን በኋላ ትክክል እንደሆነ ገባን። ምክንያቱም ዮሴፍ እዚህ በጣም ብዙ ጠላቶች ስላሉት ለምን እዚህ ከጠላቶቹ ጋር ይጋፈጣል? እዛ ሄዶ አዲስ ህይወት መጀመር አለበት ብለን ነበር እኛ የሚያስብነው። ጭንቅላቱንም ለማደስ እዛ ነው መሄድ አለበት ብለን ነበር ያስብነው። ምክንያቱም እዚህ ሆኖ እኛም እስከ መቼ እሱን መጠበቅ እንችላለን? እኛም ሌሎች የምንሰራቸው በጣም ብዙ ስራዎች አሉ። እስከ መጨረሻው ድረስ አብረን ልንሆን አንችልም። ስለዚህ የአጎትየው ውሳኔ ትክክል እንደሆነ ነገር ነው። አጎትየውም እንግዲህ ፕሮሰሱን ከጀመረ በኋላ ነበረ እኔ ያንን ቪዲዮ ልሰራ የቻልኩት። በመጨረሻም እንግዲህ ቪዛው ከተመታለት በኋላ ከአጎቱ ጋር በመሆን ትኬት ቆርጦ ሊሄዱ አካባቢ ሲሉ እኛ ይህንን ስራ የዮሴፍን ስራ ስንሰራ በጣም ብዙ ወጪዎችን አውጥተን ነበረ። ኢቭን የራሳችንን ገንዘብ ጨርሰን ሁላ ወደ ብድር ውስጥ ሁላ ገብተን ነበረ። በእኔ
ውስጥ የሚሰሩት በጣም ብዙ ሰዎች አሉ። ለሚሰሩት ስራ እያንዳንዱ ደሞዝ ያስፈልጋቸዋል። በተጨማሪም ስራውን ስንሰራ የምናወጣቸው ወጪዎች አሉ። ከአዲስ አበባ ሆሳና ስንመላለስ መኪና ተከራይተን ነበረ ስንመላለስ የነበረው። ስራውን ስንሰራ 1 ወር ከ10 ከ8 ቀን ቆይተናል። ይሄን የዮሴፍን ስራ ስንሰራ እንግዲህ በዛ መሀል በጣም ብዙ ወጪዎችን ነበር ስናወጣ የነበረው እና የምናወጣውን ወጪዎችን እንዳለ እየመዘገብን ነበረ። በወረቀት ላይ እንመዘግበዋለን እና በመሀል ገንዘብ ጨርሰን 250 ሺህ ብር ከሰው ላይ ተበድረን ነበረ ገንዘብ ጨርሰን እና እዛ ጋር እኛን ይሄንን ስራ እንድንሰራ ያስጀመሩን የሰፈር ጎረቤቶች ናቸው። የዮሴፍ አባት ጎረቤቶች ናቸው እንግዲህ ይሄንን ስራ እንድንሰራ ያደረጉንና በመሀል እኛ ወደ ሆሳና የሆነ ፍንጭ አግኝተን ስንሄድ ነግሬያችሁ ነበረ መሰለኝ። ከዚህ ቀደምም የሰፈሩ ሰዎች እንዳለ ነበረ ገንዘብ አዋጥተው ለኔ ወደ 38 ሺህ ብር አካባቢ ለኔ እየሰጡኝ ይሄንን ስራ ስሰራ ይጠቅምሃል ብለው እኔም እንግዲህ መቀበል አልፈለኩም ነበረ። ነገር ግን በግዴታ ነበረ እንትን ያሉኝ። ስለዚህ ምንም አይነት አማራጭ ስላልነበረኝ ገንዘቡን ተቀብዬ ቀጥታ ወደ ስራ ነበር የገባ ነው እና ዮሴፍ ወደ ፈረንሳይ ከመሄዱ በፊት ይሄ ስራውን ስንሰራ ይሄን ያህል ወጪ አውጥተናል፣ ይሄን ያህል ደግሞ ብድር ውስጥ ገብተናል ብለን ያወጣነውን ወጪ እንዳለ ወረቀቱን ስናሳየው እኛ በዚህ ስራ ላይ ያወጣነው ወደ 482 ሺህ ብር ነበር ያወጣነው። ያንንም እንግዲህ ለዮሴፍ አጎት እንዲሁም ለዮሴፍም አሳይተነው ነበረ። ያንን ካየ በኋላ ይሄ ሁሉ ገንዘብ በዛ፣ ይሄን ያህል ገንዘብ ልታወጡም አትችሉም ብሎ አጎትየው እንግዲህ 80 ሺህ ብር ነበረ ለእኛ ሰጥተውን የሄደው። እኛም ከዛ በኋላ ምንም ያልነውም የጠየቅነውም ነገር የለም። ነገር ግን ከዛ በኋላ የሌሎች ሰዎችን ስራዎችን እንዳንሰራ ነበር ያደረገን። እኛ በወር ለሁለት ሰው ማለትም ለስራው የሚወጣውን ወጪ ሸፍነው ማሰራት ለማይችሉ ሰዎች በነፃ ስራዎችን እንሰራለን። ያንን እንኳን እንዳንሰራ ነበር እኛን ያደረገን። ስለዚህ ከዛ በኋላ እኛም ቀዝቅዘን ነበረ። ብዙም ወደ እናንተ ጋርም እየመጣን አልነበረም። ይህ ሁሉ የሆነው በዚህ ጉዳይ ነው። ብዙ ችግሮች አሉ፣ ብዙ ወደ እናንተ ማምጣት የማንችላቸው ማለትም ውስጣችን የምናስቀረው በጣም ብዙ ነገሮች አሉ በዚህ ስራ። ሁሉንም ወደ እናንተ ማምጣት ስለማንፈልግ ነው ነገሮችን በውስጣችን ይዘን ቁጭ የምንለውና ይህንን ላነሳ የቻልኩት ብዙ ጊዜ ውስጣችን ያለውን ነገር አታውቁምና በጣም ብዙ ሀሳቦች፣ በጣም ብዙ የምንጨነቅበት ጉዳዮች አሉ። አይደለም እንደዚህ አይነት ነገር እኛ ጋር ስራ ለማሰራት ስልክ የሚደውሉ እናቶች እያለቀሱ ነው ስራዎቻቸውን እንድንሰራ የሚጠይቁን እና የእነሱን እንባ እዛ ጋር ራሱ ማየት በጣም ነው የሚያስጨንቀው። ታዲያ እንደዚህ አይነት ስህተት መሳሳታችን ታዲያ ይገርማቸዋል። ለማንኛውም በጣም ብዙ ስትጨነቁልኝ የነበራችሁ ሰዎች አላችሁ። ሁላችሁንም እጅግ አድርጌ ላመሰግናችሁ ወዳለሁኝ። አሁን ያለውበት ሁኔታ በጣም ጥሩ ነው። ቀጣይ እንግዲህ ይህንን ጉዳይ ህግ ስለያዘው ህግ ጉዳዩን እየተከታተለ ስለሆነ አሁን እየሄደበት ያለበት መንገድ አሪፍ ስለሆነ እንግዲህ ይሄ ልጅ ተፈቶ ወደ እናንተ ጋር እስክናመጣ እኛ ራሱ በጣም ነው የጓጓ ነው። እህትም እንግዲህ በዚህ አጋጣሚ እየተከታተልሽ ከሆነ አንቺ ነሽ ጉዳዩን ወደ እኛ ጋር ያመጣሽው። አሁን ጉዳዩ በአሪፍ ሁኔታ እየሄደ ስለሆነ ወደ ሀገር ቤት መጥተሽ ወንድምሽን የምታክፊበት ጊዜ ሩቅ አይደለም። እንግዲህ ራስሽን ለዚህ አዘጋጅልሻለሁኝ። ቀጣይ እንግዲህ ተሽሎኝ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኘን።